አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የካሊዳ ቤት ቻናል ቤተሰቦቼ፣ እንግዲህ በተደጋጋሚ በኮሜንትም የምጠይቀው እንደገና ደግሞ ብዙ ሰው የሚቸገሩበት ስለ ቪዲዮ ወይም ደግሞ ስለ ፎቶ ይሆናል። ድንገት እናንተ ሳታስቡት ዲሌት ከሆነባችሁ በኋላ ፎቶ ወይም ደግሞ ቪዲዮ ነገር ግን በኋላ ስትፈልጉት እንዴት እንደምትመልሱት እና እንዴት እንደምታገኙት አሳያችኋለሁ። በጣም ቀላል ነው። አንደኛ ጋላሪ ላይ እዛው ፎቶ ላይ እዚህ ጋር ለምሳሌ እዚህ አንድ ፎቶ አላችሁ እንበል። ከዛ እናንተ ለምሳሌ አንድ ዲሌት አድርጌ ላሳያችሁ። ይሄ በቀይ ያከበኩበት የድንች የበጣጥስ ምልክት ፎቶ አለና ይሄ ማለት ነው። ይሄንን አልፈልገውም ልበል ወይም ደግሞ ድንገት እንደዚህ አድርጌ ዲሌት ልበለው። አሁን ተደልቷል፣ አበቃ። ነገር ግን ይሄንን እንዴት አድርጌ እመልሰዋለሁ የሚለውን አሁን አሳያችኋለሁ ማለት ነው። ቀጥታ እዛው ፎቶ ላይ አሁን ዲሌት አድርገው አይደለ ፎቶ ቤት እዛው እገባለሁ። ከዛ በቀይ ያከበኩባት የዲሌት ምልክቷን ይችን አንድ ጊዜ መታ ስታረጓትኝ እዚህ ጋር ታገኙታላችሁ ማለት ነው። ከዛ ይችን ክቧን በቀይ ያከበኩባትን አንድ ጊዜ መታ ስታረጉትኝ ይመለሳል ማለት ነው። ከዛ ወደ ኋላ ተመልሼ ድጋሜ ፎቶ ቤት ስገባ እዛው ነበረበት አገኘሁት ማለት ነው። እና በዚህ መልኩ መጠቀም ትችላላችሁ። ሁለተኛው ደግሞ በዚህ ካላገኛችሁትኝ ቀጥታ ምንድነው የምታደርጉትኝ? እዚህ ፕላይ ስቶር ላይ ትገባላችሁ። ፕላይ ስቶር እንደገባችሁትኝ ከዛ ሰርች ላይ ከላይ ምን ትላላችሁ? ሪከቨር ቪዲዮ ወይም ደግሞ ፎቶ ትሉና ተጽፋላችሁ። ለምሳሌ ፎቶ ከፈለጋችሁ ፎቶ ትላላችሁ፣ ቪዲዮ ከፈለጋችሁ ደግሞ ቪዲዮ እዚህ ጋር ለበቀይ ያከበኩበት ከዛ ወይም ደግሞ ፎቶ ትላላችሁ። እንደዚህ ብላችሁ ይመጣላችሁ ነው እዚህ ጋር። ከዛ በጣም ብዙ አይነት ነው የሚያመጣላችሁ፣ ግን በብዛት ሐሪፉ ዋነኛው በደንብ ሁሉንም የሚያመጣላችሁ ይሄ በቀይ ያከበኩበት ነው። ይሄ በቀይ ያከበኩበትን ይሄንን ታወርዳላችሁ። በጣም ቀላል ነው። ከዛ ቶሎ ከወረደ ላሳያችሁ። ኦሬዲ አሁን ወርዷል። ከዛ ኦፕን ብዬ ላሳያችሁ። ይሄን ኦፕን ምን ትመጣላችሁ? እንደዚህ ያመጣላችኋል። ቀጥታ ምንድነው የምታደርጉትኝ እናንተ እዚህ ጋር የዲሌት ምልክቷን መታ ታደርጋላችሁ ማለት ነው። የዲሌት ምልክቷን መታ ስታደርጉትኝ እንደዚህ ይመልስላችኋል። ከዛ እስከ 100 ቆጥሮ የተደለተው ፎቶ ሁሉም እንዳለ ወይም ደግሞ ቪዲዮ ሁሉም ባንድ ላይ ያመጣላችኋል ማለት ነው።